ሀገሬ ሆይ የሰጠውሽ ላቤን ብቻ ሳይሆን ደሜን ነበር። ባለሀብት በረከት ገበሬዋ በኢትዮጵያ ግብርናና በበጎ አድራጎት ስራዎች አሻራዋን እያሳረፈች የምትገኘው ወጣቷ ባለሀብት በረከት ገበሬዋ በደረሰባት እንግልትና በፍትህ መጓደል የተሰማትን ጥልቅ ሐዘንና ቅሬታ በይፋ ገለጸች። በረከት ለሀገር ካበረከተችው ዘርፈ ብዙ ስራዎች መካከል 3 ትምህርት ቤቶችን በመገንባት ሕፃናትን ማስተማር፣ በ55 ሚሊዮን ብር የሚገነባ ማዕከል ማቋቋም፣ አረጋውያንን መጦር እንዲሁም እናቶችና ሕፃናት በነፃ የሚታከሙበት ክሊኒክ መገንባት ተጠቃሽ ናቸው። በተጨማሪም በቦረና ድርቅ ወቅት በጎፋ የመሬት መንሸራተት አደጋና ለተጎዱ የፌዴራል ፖሊስ አባላት ድጋፍ በማድረግ በችግር ቀን ከሀገሯ ጎን በጽናት መቆሟን አስተውላለች። ከመንግስት ጎን የቆምኩት የተሻለች ኢትዮጵያን አያለው በሚል ተስፋ እንጂ አንዳች ጥቅም ፍለጋ አልነበረም። ብልጽግና ከኔ ወሰደ እንጂ እኔ ከብልጽግናም ሆነ ከመንግስት የወሰድኩት አንድ ስንዝር መሬት የለም ብላም ተናግራለች። ይቺ ወጣትና የልጆች እናት በንግግሯ ውስጥ የሕግ የበላይነት መጥፋቱንና የግለሰቦች ጥቃት ሰለባ መሆኗን በምሬት ገልጻለች።